ሰላም ሰላም እንዴት ናችሁ? ዛሬ የአሜሪካ የውጭ ጉዳይ ሚኒስቴር በኢትዮጵያ ላይ የጣለውን የጉዞ ማስጠንቀቂያ አድሶታል። የአሜሪካ የውጭ ጉዳይ ሚኒስቴር በኢትዮጵያ ላይ የነበረውን የደረጃ 3 የጉዞ ማማከር ደረጃ ሳይቀይር ወቅታዊ መረጃውን በማካተት ማስጠንቀቂያን ማደሱን አስታውቆታል ማለት ነው። በዚህ የአዲስ ማሻሻያ ላይ ሌሎች የደህንነት ስጋቶች በሚለው መደብ ስር የመውጫ እገዳዎች ኤግዚት ባን የምንለው ማለት ነው እና የመገናኛ ዘዴዎች የመቆራረጥ የአዲስ የስጋት ጠቋሚ ሆኖ ተከስቷል ማለት ነው። አዲስ አበባ ያለው የጸጥታ ሁኔታ የተረጋጋ ቢሆንም ከዋና ከተማ ውጪ ባሉ የኢትዮጵያ ክፍሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶች መኖራቸውን ጠቅሰዋል። ሌላ ስጋት ነው ብሎ ያስቀምጠው የመገናኛ ዘዴዎች መቆራረጥ ይላል። በሀገሪቱ በተለያዩ አካባቢዎች አለመረጋጋት ከመፈጠሩ በፊትም ሆነ በኋላ የኢንተርኔትና የስልክ አገልግሎቶች ሊዘጉ ወይም ሊገደቡ እንደሚችል ገልጸዋል። ይህም ኤምባሲው በኢትዮጵያ ካሉ ዜጎቹ ጋር ለማድረግ የሚፈልገውን ግንኙነት እንደሚያስተካክል ጠቅሷል። ሌላው ደግሞ ዜጎች በፍጹም መጓዝ የሌለባቸውን አካባቢዎች በዚህ አስቀምጠዋል ማለት ነው። በትግራይ፣ በአፋር፣ በአማራ፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በተወሰኑ ኦሮሚያ አካባቢዎች፣ በሲዳማ፣ በማዕከላዊ፣ በደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም ከደቡብ ሱዳን ከሶማሊያና ከኬንያ ጋር በሚያወሰኑ ድንበሮች አካባቢ ዜጎች በፍጹም እንዳይጓዙ በጥብቅ አሳስቧል ማለት ነው። ሌላው ደግሞ ይህን ሕግ ጥሶ የተገኘ ማንኛውም አሜሪካዊ የሀገሪቱ የኢሚግሬሽን ሕግ ጥሶ ከተገኘ ማንኛውም የአሜሪካዊ ዜጋ ማለት ነው እስከ $100,000 የሚደርስ ከባድ ቅጣት ሊጣልበት እንደሚችልም ጠቁሟል ማለት ነው። ድርብ ዜግነት ላላቸው ዜጎች ደግሞ የተሰጠ ማስጠንቀቂያ የኢትዮጵያ ሕግ ድርብ ዜግነት ስለማይቀበል የአሜሪካ እና የኢትዮጵያ ድርብ ዜግነት ያላቸው ግለሰቦች በኢትዮጵያ ፓስፖርት ወደ ሀገር እንዳይገቡ አሳስቦታል ማለት ነው። በእስር ወይም ደግሞ በሌሎች ሕግ ጥሰቶች ወቅት ኤምባሲው ፈጣን ድጋፍ ለማድረግ እንደሚቸገር አስታውቋል። ውጭ ጉዳይ ሚኒስቴሩ ሊደረግ የሚገቡ ምርጥ የደህንነት መንገዶች ብሎ 6 ነጥቦችን አስቀምጧል። አንዱ በስቴፕ መርሃ ግብር መዝገቡ ስማርት ትራቨል ኢንሮልመንት ፕሮግራም የሚለው ነው። ወደ ኢትዮጵያ ከመነሳቱ በፊት የአሜሪካ ኤምባሲ ስማርት ትራቨል ኢንሮልመንት ፕሮግራም ረዝቅ ላይ ይመዝገቡላል። ሁለተኛ ከዋና ከተማዋ ከአዲስ አበባ ውጭ ያሉ ጉዞዎች የሚገድቡ። ሶስተኛ ደግሞ የመገናኛ ብላክአውት ዝግጅት ያደርጉ የቴሌኮም ወይ ደግሞ የኢንተርኔት አገልግሎት በድንገት ሊቋረጥ ስለሚችል ማለት ነው። አራተኛ የኢትዮጵያ ኢሚግሬሽን ሕጎችን በጥብቅ ያክብሩላል። የቪዛ መቆያ ጊዜ ኤክስፓይሬሽን ዴት በየቀኑ ይከታተሉላል። አምስተኛ ፓስፖርቶን ኮፒ ያዙላል። ኦሪጂናሉን ሴፍ ሆነ ቦታ አስቀምጣችሁ ኮፒ ፓስፖርታችሁን ደግሞ ያዙት ይላል። ስድስተኛ ደግሞ በምሽት የማንቀሳቀስ ልምዶን ይቀንሱ የሚል 6 ነጥቦችን ዘርዝሯል ማለት ነው።